ውርደት ውስጥ ለምን ተቀመጠች? ምክንያቱም ፊውቸር ይሄ ልጅ የመጨረሻ ባሏ ላይሆንም ይችላል። ይቅርታ አድርጉልኝ፣ ላይሆን ይችላል፣ ስራ ሊሆን ይችላል። ምን እሱ ሀሳቡን ማንም አላወቀም እስካሁን። እኔ አንድ ቀን አፈቅርሻለሁ ሲላት ሰምቼ አላውቅም። ይቅርታ አድርጉልኝ። እዛ ጋር አትሂጂ። ምክንያቱም አሁን ያለውን ነገር ብቻ እናውራ። የራሳቸው ፐርሰናል ጉዳይ የራሳቸው ጉዳይ። ልክ ነሽ። ግን አሁን እኔ አልኩሽ፣ እኔ አሁን እንደ ሴት ልጅ ነው ኢንጀነራል ነው ማስበው እንጂ አሁን በጣም የእሷ በኩል ሆኜ እንደ ሴት ልጅ እኔም ሴት ልጅ አለችኝ እንደሱ ሳስበው ማለት ነው እሷ ኢቭን ገንዘብን ብታገኝበት በተለያየ አይነት መንገድ ገንዘብ ማግኘት ትችላለች። ለምንድን ነው በዚህ ልክ ራሷን የምታዋርደው? እሷ ብቻ አይደለችም። አሁን እሷን ሳይሆን በሙሉ ሴቶች ከታችም ያለ 110 ሰው አለ። እርግጠኛ ነኝ ሴት ናን ሴቶች የራሳችሁ ሰው ካላችሁ በራሳችሁ ሰው የሆነን ሰው ወይ የጓደኛችሁን ባል የሆነ ነገር ለማድረግ ብላችሁ ራሳችሁን አታዋርዱት። ትክክል። ወንድ ልጅ ሴት ልጅ ለሆነ ሰዓት ይጠቀምባት ይሆናል እንጂ የተከበረችን ነው የሚፈልገው። በቃ የመጨረሻ ይሄ ነው። ወርቅ ብትነሳነሱለት ወንድ ልጅ ካልፈለገ በስተቀረ በፍቅር ወይም ደግሞ ለአንቺ እውነተኛ ፍቅር ካልያዘው ምንም ብታደርጉለት ምንም ቢደረግለት ምንም። እኔም አሁን ያንን ነው የምለው። እቺ ልጅ ፊውቸር ይኖራታል ከሱም ጋር ይሁን አይሁን። በዚህ ልክ ይሄ ነገር የነገ ቀን ልጆቿ የሚያዩት ነገር ነው፣ የሚቀመጥ ነገር ነው። እራሷን በዚህ ልክ ለምን ታዋርዳለች? አሁን የዛሬ ቪዲዮ በጣም ነው እኔ ደስ አላለኝም የእውነቱን ስነግራችሁ። ምክንያቱም ምንም ሴንስ አልሰጠኝም። ዛሬ መታውን ከሱ ጋር መሳሳቅ ብዙ ያልተፈታ ነገር ወይስ እኔ ለዚህ ነገር በጣም አዲስ ስለሆንኩኝ ወይስ? ምክንያቱም ለምንድን ነው ስራም ከሆነ ኖርማልም ከሆነ ሰው ዝም ብሎ አይታረቅም። ሲታረቅም እኮ ዝም ብሎ ፕሮሰስ አለው፣ በጣም ፕሮሰስ አለው። አሁን ለምሳሌ ትናንትና ሲጣሉ ነበር፣ ዛሬ ተነስቶ ታረቅን ምናምን ሊሉን አይችልም። ምክንያቱም እኔም እሱን ነው የምስማማው። አሁንም እኮ የመታረቅ አይደለም እያየን ያለ ነው። ግን ጥሩ ነገር አለ። ቢያንስ የነሱ መግባባት ያቀራርባቸዋል። ሰዎች ዝም ብለው በመጣላትና በመሰዳደብ ብቻ ሳይሆን በጥሩ ንግግርም ተግባብቶ መለያየትም አብሮ መኖርም አለ እና ጥሩ ነው ያለው ነገር። ነገ ከነገ ወዲያ የምናየው ይሆናል። ግን ወደ ውስጥ ገብተን ለመናገር አሁን ከባድ ነው። ምክንያቱም እርግጠኛ የሆነ ነገር እጃችን ላይ የለም። ወደ ዋናው ጉዳይ እንመለስና ሚናዬ ይቅርታ አድርግልኝ ያቆንኩብሽ። ምክንያቱም በቃ ነገር የለም ሴት ራሷን ማክበር አለባት። ክብር ማስከበር አለባት። ክብር ማለት ደግሞ ዝም ብሎ መኮሰስ ወይም ደግሞ ዝም ብሎ መኮፈስ ሳይሆን ራስን መጠበቅ፣ በየቦታው ላይ አለመውደቅ፣ ምን እንደምትፈልጉ ማወቅ መቻል። ራሳችሁ ምንድን ነው የሚያስፈልገኝ ዛሬ ነገ ከሌላ ጋር አይደለም። ዛሬ ጓደኛዬን አናድጄ ነገ ከሌላ ሰው ጋር አይደለም። እና ይሄን ነገር ያፈቅራታል አትበሉ፣ አናውቅም። ምናልባት እነሱ መጀመሪያ ወደ ሚዲያ ሲመጡ ላይፋችንን ወደ ሚዲያ ማውጣት አንፈልግም ብለው ተናግረዋል። ፍቅር የሚኖር ነው ብለው ተናግረዋል። በሚናገራት ቃላት ተሰምቶኝ እኔ አሁን እሱ በሚናገራት ቃላት ተሰምቶኝ እንደ ሴት ለምን እንደዚህ ይላታል እላለሁ እንጂ አያፈቅራትም አይወዳትም ልል አልችልም። ለምን ሴት ነን አይደለም? እኛ ሴቶች ቀርቶ አይደለም ቤተሰብ የሆነ ከዘመድ ጋር ከአክስት ካጎት ልጅ ጋር ራሱ ወንድ ጋር ሆኖ አሳድሮ አይልም። ወንድ ልጅ ሙስሊም ነች ስምሽን እንደማውቀው ወንድ ልጅ በእኛ ሃይማኖት ከ15 ዓመት በኋላ እናቱ ጋር እንዳይተኛ አይልም። ከእህቱ ጋር ራሱ አንድ ክፍል ውስጥ መተኛት አይፈቀድም በእኛ ሃይማኖት። እዚህ ጋር አንድ ነገር መጀመሪያ ይህን ቤት እዚህ ቤት ከእሷ ቤት አስወጥቶ እዚህ ቤት ሲያስመጣት ማን አለ መካከላቸው? ሚፍታ አለ፣ አንድ ሰው አለ። ሸይጣን እንዳይገባ አንድ ሰው እዛ ቤት ውስጥ ነበረ። ሰይጣን የሚባል እንደዛ እየተደባደቡ ብቻቸውን ዱባይ የት ሀገር እየሄዱ አልጋ ለአልጋ እየተደባደቡ ሰይጣን ምናምን ብለሽ እንደዚህ ማ እንዳትሸወጅ። እሱ ክላሱ እኮ ነው የሚሆነው። ምናልባት ቤት ሸር ለማድረግ ይሆናል የገባበት ምክንያት። ስለዚህ እንደዚህ አይነት አስተያየት አትስጪ። ለምን አናውቅም እንዲህ አንገት ስር እየተሳሳሙ እየተላላሱ አያፈቅራትም አታፈቅረውም። እንደዚህ አይነት አስተያየት እኔ እንደ ሀሳብ እንደ ራሴ ባሰጡ ደስ ይለኛል። ልክ ነሽ። እኔም ዛሬ ግራ ገብቶኛል። የዛሬ ቪዲዮ ግራ ነው። የዛሬውን ብቻ ሳይሆን የ2 ዓመት ሙሉ ስትከታተያችሁ ማየት
አይቻለሁ። ወደዳትም አይመለከተንም። የራሳቸው ወንድ ልጅ ሲጀመር አይደለም 2 ዓመት 1 ሳምንት ከማይፈልጋት እና ከማይወዳት ሴት ጋር አይቀምጥም። ራሱ አያወሩም። ስራም ቢሆን እንደዚህ እየተለማመጠ ከማይወደው ስራ እኮ ይለያያል። አታይም እንዲህ ሌሎቹን እንዴት ስትጠጋጊ ራሱ የሚፈጠር ነገር አለ በተፈጥሮ አይደለም። ይሄ እንኳን አንድ ቤት መኖር ማለት እኮ በጣም እኮ እንትን እኮ ነው። አይ ነው ከባድ ነው። እኔ አሁን እሺ እኔ እንግዲህ በቃ ይሄ ድራማው ፓርክ በሙስሊም እንደውም አንዳንዴ አደራ የሚባል ነገር እንደ ባህልም ይመስለኛል ካልተሳሳትኩ። ዩዘር የነገርኩሽ እኮ ባህል ሳይሆን በተፈጥሮ ወንድ ልጅ ከ15 ዓመት በኋላ እናቱ ጋር መተኛት የለበትም ይባላል። ለምን አታውቂማ? አዎ ልክ ነሽ እኮ ነው። እርግጥ በእኛ አሁን ያክስት ልጅ ያጎት ልጅ ይፈቅዳል። ሀላል አድርገሽ መጋባት ትችያለሽ። ግን ምንድነው እዚህ ጋር አንድ ላይ የሆነ ነገር እየተደራረገ አይደለም። እኛ ብቻ ወደን እንኳን ልንሄድ እንችላለን። አሁን ለምሳሌ ሴት ልጅ በተፈጥሯ ከወደደ ቤተሰብ አያገባህም ብላ ልትሄድ ትችላል። ግን እነሱ ቤተሰብ ፈቅዶላቸው ከቤተሰብ እየተመላለሱ ምናምን ነው። እና እህቱ ናት እንዲያብረው የሚኖሩት ነው፣ ዘመዱ ናት አይደለችም። ስለዚህ ቤተሰብ ጋር የሆነ የተሳሰረ ነገር አለው። ፕራይቬታቸውን ማውጣት አልፈለጉም። ስለዚህ እንደዚህ አታደርገውም፣ እንደዚህ አታደርገውም። በቪዲዮ ግን አስተያየት ስጪ ብሎ የሚቆጣት እዛ ደረጃ ከትዳርሽ ምናምን እየተባለ አይደል እንዴ? እኛ አልገባንም እንጂ እነሱ ጨርሰዋል። ግን እንደኔ የሆነ ነገር አሁን ለምሳሌ ስለመወዳት የሆነ ነገር ሲናገራት ምናምን ሴቶችን መተው ለምን እሷ እንደዚህ ልናገረው እችላለሁ። ፋፊዬ ድራማ ብራንክ ሲያረጋት ከዚህም በፊት እኮ ለምንድን ነው እንደምታረገኝ ምናምን ስትለው መስሎ መገኘት ነው እዛ ቦታ ላይ ይል ነበረ። ታውቂያለሽ አይደል? መስለሽ ነው አሁን ሲሰሩ እንደዛ ሆኖ ነው የሚሰሩት። ሆነ በቃ አንቺ በራስሽ ባልሽ ወይም ፍቅረኛሽ የሆነች ሴት አስረግዞ ይዞ መጥቶ 1 ወር ሙሉ ከሱ ጋር እየተጋተትሽ ጧትና ማታ እየተያየሽ አብረሽ ታግዘሽ ትቀመጫለሽ? አልቀመጥም። ማንም አይቀመጥም። ይሄ ነገር እውነት አይደለም ማለት ነው እኮ። ግራ ከገባሽ ግልጽ እስከሚሆን መጨረሻውን ማየት። ልክ ነሽ፣ እሱ ልክ ነሽ። እኔ በራሴ በጣም እኔ በራሴ በቃ ምንድን ነው መከባበር ስለሌለ ነው። እኛ ሁላችንም እንዴት ነው ለማሳመን ነው ለመከባበር የማይኖረው ተመልካቹን ለማሳመን ነው። ራሷን ማስከበር አለባት። ይሄ ልጅ ለሴት ልጅ በጣም እኔ አሁን እሱ ነው እንትን ያለው ነው። እኔ አሁን ምንድን ነው መሰለሽ፣ እኔ አሁን ኢቨን ድራማም ቢሆን አሁን ቅድም እንደተናገርኩት ነው። ድራማም ቢሆን ኦኬ፣ ፍቅረኛውም ትሆን ወደፊት ሚስቱም ትሆን የፈለገ ነገር ይሆን፣ ግን በዚህ ልክ አሁን እኔ አይዋጥልኝም ይህን ያህል እራሷን ማዋረዷ። ኢቨን ለገንዘብ ምን አጋዋረደች እሷ? እንደውም እኮ እዚህ ድራማ ላይ እሱ ምናምን እንጂ እሱ አልተዋረደች። እሱ አሁን እንዲህ ይሄ ነው እሱ አሁን ከሌላ ሂዶ ማግጦ ወንጀል ምንድነው ኃጢአት ሰርቶ አስረገዘ ከስንት ሴጋተኛ እየተባለ እኮ እንደ ሰውኛ ከፈረድን እሱ ነው በጣም ክብሩን ዝቅ እያደረገ። እሷ ደግሞ ሙቭ ኦን ባለማድረጓ እኔ እሷ ተዋርዳለች እላለሁ። ይህን እያየች እንትን ሁለታቸውም የሆነ ነገር አድርገው ነው እየሰሩ ያሉት። ግን ደግሞ እንደዛ ብለን እንውሰደው እስኪ አሁን ስሜቱን እዩ።